ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የግንቦት 27 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ሀገራችን ኢትዮጵያ ጥብቅ የገንዘብ ፖሊሲ አቋሟን እንድትቀጥል ሲል የዓለም ባንክ በዚህ ሰዓት አዲስ መግለጫ አውጥቷል። የመግለጫውን ሙሉ ዝርዝር ወደ እናንተ ይዘናል። በሌላው መረጃችን ከነዳጅ ዋጋ ጋር በተያያዘ እጅግ ባልተጠበቀ ሁኔታ የነዳጅ ዋጋ ቀንሷል። ይህንንም በተመለከተ በዝርዝር ይዘነዋል። እንዲሁም ዕለታዊ ምንዛሬ ዋጋ በዛሬው ዕለት ከምን ደርሷል የሚሉትንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ ከገንዘብ ፖሊሲ ጋር በተያያዘ አዲስ መግለጫ ወጥቷል። የዓለም አቀፍ የገንዘብ ድርጅት IMF ኢትዮጵያ እየተገበረች ባለው የማሻሻያ ፕሮግራም ስር ተጨማሪ 468 ሚሊዮን የአሜሪካ ዶላር ለማግኘት እየተቃረበች ባለችበት በዚህ ወቅት ሀገሪቱ ጥብቅ የገንዘብ ፖሊሲ አቋሟን እንድትከተል፣ በውጭ ምንዛሬ ገበያ ላይ ግልጸኝነት እንድታሻሽል፣ የሀገር ውስጥ ገቢ አሰባሰብን እንድታጠናክርና ጥንቃቄ የተሞላበት የውጭ አስተዳደርን እንድትከተል አሳሰበ። እንደ ድርጅቱ ገለጻ እስከ 2026 ዓመት መጀመሪያ ድረስ የምርት አመለካከት፣ የውጭ ንግድ፣ የውጭ ምንዛሬ ክምችትና የመንግስት ገቢዎች መሻሻሉን እየቀጠሉ ሲሆን የዋጋ ግሽበት ቀንሶ የኢኮኖሚ እንቅስቃሴ ጠንካራ ሆኖ ቀጥሏል። ይሁን እንጂ አልቫኖ ፒሪስ በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያ ኢኮኖሚ ላይ ከፍተኛ ውጫዊ ተጽዕኖ መፍጠሩን አስጠንቅቀው በመካከለኛው ምስራቅ የተቀሰቀሰው ጦርነት ንግድን ያስተጓጎለ፣ ጊዜያዊ ነዳጅ እጥረት ያስከተለ እንዲሁም ከውጭ በሚገቡ የነዳጅና የማዳበሪያ ዋጋዎች ላይ ከፍተኛ ጭማሪ ያመጣ ትልቅ ውጫዊ ተጽዕኖ ነው ሲሉ ተናግረዋል። ኢትዮጵያ በቅርቡ በሆርሙዝ ሰርጥ ዙሪያ እየተከሰተ ያለውን ቀውስ በዓለም አቀፍ የነዳጅና የማዳበሪያ ገበያዎች ላይ ጫና እያሳደረች መሆኑን የጠቀሱ ሲሆን ይህም ከውጭ የሚገቡ ምርቶችና ጥገኛ በሆኑ ሀገራት የምግብ ዋስትናና የኢኮኖሚ መረጋጋት ላይ እየታየ የመጣውን ተጽዕኖ እንዳለ አመላክቷል። ሆኖም መንግስት ገቢ ለመጨመርና የማክሮ ኢኮኖሚ ተግዳሮቶችን ለመፍታት የተነደፉ የኢኮኖሚ ማሻሻያዎች አነስተኛ ገቢ ባላቸው አባወራች ላይ ከፍተኛ ተጽዕኖ ያሳደረ ሲሆን የኑሮ ውድነትና ቀጣይነት ያለውን የዋጋ ግሽበት አባብሶታል። የመንግስት ሰራተኞችና ቋሚ ደሞዝተኞች ሁኔታው ከጊዜ ወደ ጊዜ እያማቀቀ መምጣቱ ተገልጾ በተጨማሪም IMF በግሉ ዘርፍ የሚመራውን እድገት ለመደገፍ መዋቅራዊ ማሻሻያዎች እንዳፋጥነው ጥሪ ያቀረበ ሲሆን ንግድ ሁኔታ ማሻሻል፣ ጠንካራ የፋይናንስ ዘርፍ መቋቋምና ጥልቅ የገበያ ማሻሻያዎችን ቅድሚያ የሚሰጣቸው ጉዳዮች መሆናቸውም ተለይተዋል። የገንዘብ ድርጅቱ የኢትዮጵያን ኢኮኖሚያዊ እይታ በአጠቃላይ አዎንታዊ ነው ሲል የገለጸ ቢሆንም የማክሮ ኢኮኖሚ መረጋጋትን ለማጠናከር፣ እድገትን ለማስቀጠልና በሚቀጥሉት ዓመታት የድህነት ቅነሳን ለመደገፍ የማሻሻያ ፍጥነትን ጠብቆ መቀጠል አስፈላጊ መሆኑን በድጋሚ አረጋግጠናል ሲሉ ዘገባው መላክቷል። በሌላው መረጃችን የነዳጅ ዋጋን በተመለከተ እጅግ በከፍተኛ ሁኔታ መቀነሱ ተሰማ። እስራኤልና ሊባኖስ የተኩስ አቁም ስምምነትን ተግባራዊ ለማድረግ መስማማታቸውን ተከትሎ የዓለም የነዳጅ ዋጋ እጅግ በከፍተኛ ሁኔታ ቀነሰ። በአሁኑ ወቅት በአሜሪካ እስራኤልና በኢራን መካከል ያለውን ግጭት ለማስቆምና በዓለም አቀፍ የኃይል አቅርቦት ላይ የተደቀነውን የስጋት እፎይታ ለመስጠት የሚደረግ ሰፊ ዲፕሎማሲያዊ ጥረት ተስፋን አሳድሯልም ተብሏል። ይህ ዋጋ መቀነስ የታየው ኢራን በኩዌት ላይ የሰነዘረችውን ጥቃትና አሜሪካ በዓለም ላይ ቁልፍ ከሆኑ የነዳጅ ማጓጓዣ መስመሮች አንዱ በሆነው በሆርሙዝ ወሽመጥ አካባቢ የሰነዘረችውን ወታደራዊ ጥቃት ጨምሮ በመካከለኛው ምስራቅ በድጋሚ ባገረሸው ውጥረት ሳቢያ የነዳጅ ዋጋ በ2 በመቶ ገደማ ከጨመረ አንድ ቀን በኋላ ነው። ይህ የቅርብ ጊዜ የገበያ ምላሽ የተከተለው እስራኤልና ሊባኖስ በዋሽንግተን ከተካሄደው ድርድር በኋላ የተኩስ አቁም ስምምነት ተግባራዊ ለማድረግ መስማማታቸውን ካወጁ በኋላ ነው።
ይህ ስምምነት በዋሽንግተንና በቴህራን መካከል ለሚደረገው ሰፊ ዲፕሎማሲያዊ ጥረት መነቃቃትን ይፈጥራል ተብሎ የሚጠበቅ ሲሆን ኢራን ቀደም ሲል በድርድሩ ላይ መሻሻል ሊታይ የሚችለው በእስራኤልና በሊባኖስ መካከል ያለውን ጠላትነት ሲቆም ብቻ መሆኑን ገልጻም እንደነበር ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ድርድር ላይ እስካሁን በዚህ ሳምንት መጨረሻ ድረስ መሻሻል ሊኖር እንደሚችል የገለጹ ቢሆንም የኢራን የውጭ ጉዳይ ሚኒስትር አባስ በበኩላቸው በቴህራንና በዋሽንግተን መካከል ያሉ ግንኙነቶች ክፍት ቢሆንም እስካሁን ምንም አይነት ጉልህ መሻሻል እንዳልተመዘገበ ተናግረዋል። በዋሽንግተን በሪፐብሊካኖች የሚመራው የተወካዮች ምክር ቤት ፕሬዝዳንት ትራምፕ በኢራን ላይ የሚያካሄዳቸውን ወታደራዊ ዘመቻ የመቀጠል አቅማቸውን ለመገደብ የሚያስችል የውሳኔ ሐሳብ አጽድቀዋል። የዓለም አቀፍ የኢነርጂ ኤጀንሲ በበኩሉ በአሁኑ ወቅት እየታየ ያለው የነዳጅ ክምችት መቀነስ በዚህ መልኩ የሚቀጥል ከሆነ ከፍተኛ የነዳጅ ፍላጎት በሚመዘግበት ክረምቱ ወቅት ዋዜማ ላይ የዓለም አቀፍ የነዳጅ ክምችት እጅግ አሳሳቢ ወደሆነ ዝቅተኛ ደረጃ ላይ ሊደርስ እንደሚችልም አስጠንቅቋል። በሆርሙዝ ስቴት በኩል የሚደረግ የነዳጅ ፍሰት እንደገና ቢጀመር እንኳን ሂደቱ ቀስ በቀስ የሚከናወን መሆን እድሉ ከፍተኛ እንደሆነ በመጥቀስ አሁን ላይ በዓለም አቀፍ ደረጃ የነዳጅ ዋጋ እጅግ በከፍተኛ ሁኔታ መቀነሱን ዘገባው በዚህ ሰዓት አስነብበዋል። በሌላው መረጃችን በዛሬው ዕለት አንድ የአሜሪካ ዶላር በዚህ ሰዓት 183 ብር ከ68 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብበዋል። ዩናይትድ አረብ ኤሚሬትስ 50 ብር ከ93 ሳንቲም፣ የሳውዲ አረቢያ ሪያል 49 ብር ከ25 ሳንቲም፣ የኩዌት ዲናርን ስንመለከት 609 ብር ከ13 ሳንቲም፣ የጆርዳን ዲናርን ስንመለከት 265 ብር ከ18 ሳንቲም፣ የባህሬን ዲናርን ስንመለከት 505 ብር ከ82 ሳንቲም፣ ፓውንድ ስተርሊን ስንመለከት 256 ብር ከ68 ሳንቲም፣ የኦማር ሪያልን ስንመለከት 494 ብር ከ72 ሳንቲም፣ የካናዳ ዶላርን ስንመለከት 130 ብር ከ85 ሳንቲም፣ ዩሮን ስንመለከት 217 ብር ከ77 ሳንቲም፣ የአውስትራሊያ ዶላርን ስንመለከት 134 ብር ከ10 ሳንቲም፣ የስዊስ ፍራንክን ስንመለከት 137 ብር ከ29 ሳንቲም፣ የቻይና ዩዋንን ስንመለከት 25 ብር ከ90 ሳንቲም፣ የመጨረሻው የእስራኤል ሽቅልን ስንመለከት 60 ብር ከ12 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። ሁላችሁም ቪዲዮውን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩ እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ